ሰላም ሰላም የቪዥን ቴክ ቤተሰቦቻችን እንዴት ናችሁ? ደህና ነኝ እኔ ሁሉ ሰላም ነው ወይ? ዛሬ ደግሞ በአዲስ ሀሳብ መጥቻለሁ። ዛሬ ላነሳላችሁ የፈለግኩት ሀሳብ ምንድነው? ሪች ኤንድ ፑር ማይንድ ሴት የሚለውን ነው። ስኬታማና ስኬታማ ያልሆነ ሰው ያላቸው አስተሳሰብ ምንድን ነው? ስኬታማ እንዲሆን ያደረገው ምንድን ነው? ስኬታማ እንዳይሆን ያደረገው ምንድን ነው የሚለውን ሀሳብ በራሳችን እናያለን ማለት ነው። አንድ ከተማ አንድ ሀገር ውስጥ ነገር ግን ሁለት አይነት ህይወት ማለት ሁለት ሰዎች አንድ ሀገር ውስጥ ይኖሩ ግን የተለያየ ህይወት ነው የሚኖሩት። አንዱ በጣም ስኬታማ ሆኖ ጥሩ ህይወት ይኖራል፣ ሌላው ደግሞ ጥሩ ያልሆነ ህይወት ወይም ደግሞ በቃ በድህነት ውስጥ ይኖራል ማለት ነው። ምክንያቱም አንዱ ህልሙን እየገነባ ነው፣ አንዱ ደግሞ ጊዜውን እያጠፋ ነው። ያው ልዩነቱ በእድል አይደለም በአእምሮ ነው። ከዚህ ስንጀምር የመጀመሪያው ለምንድን ነው አንዱ ስኬታማ የሆነው አንዱ ስኬታማ ያልሆነው ብለን ስናስብ ስኬታማ ማንሆንበት አንዱ ጠዋት ባለን እንቅስቃሴ ውስጥ ብንወስድ የስኬታማ ሰውና ስኬታማ ያልሆነው ሰው እንቅስቃሴ በደንብ እንድታደምጡ ይፈልጋለሁ። ፑር ማይንድ ሴት ያለን ወይም ደግሞ ስኬታማ ለውጥ ማንፈልግ ሰዎች ጠዋት አላርም ሪንግ በሚያደርግበት ጊዜ ላይ አላርሙ ይጮሃል፣ እኛ ግን እንተኛለን። ያው ለመነሳት ፈቃደኞች አይደለንም። በቃ ድካም ይለናል። ድካማችንን ማሸነፍ አንችልም። ከዛ በኋላ ስንቆይም አልጋችን ላይ ሆነ ስልካችንን እንከፍታለን። በቃ አልጋችን ላይ ስክሮል እንጀምራለን። ጊዜያችንን በዚህ እናቃጥላለን ማለት ነው። ነገር ግን ሪች ማይንድ ሴት ወይም ስኬታማ ሀብታም ለመሆን የሚተጋ ሰው ምንድነው? በጠዋት ከአላርሙ ቀድሞ ይነሳል፣ አልጋውን ያነጣጥፋል፣ ቀዝቃዛ ውሃውን ይጠጣል፣ ፕላን ያደርጋል። የቀን ውሎ ምን መሆን እንዳለበት ፕላን ያደርጋል። ምክንያቱም ዛሬን ልገንባ፣ ዛሬን ልስራ፣ ዛሬ ማደርጋት እንቅስቃሴ ነገ ፋክተር ታደርጋለች በሚለው ያምናል ማለት ነው። ሌላው ደግሞ ቲንኪንግ ላይ ያለን ወይም አስተሳሰብ ደካማ እንድንሆን አስተሳሰባችን ደካማ እንድንሆን ጠንካራ እንድንሆን ይወስናል። ምንድነው? ለመለወጥ የማይፈልግ ሰው ገንዘብ ከመጣ እደሰታለሁ ይላል፣ ግን እንዴት እንደሚመጣ አያውቅም ማለት ነው። ገንዘብ ለምንድነው? ለመደሰት ብቻ ነው የሚያስበው፣ ደስታን ብቻ ነው የሚያስበው። ያስባል እንጂ ያን ነገር ለማድረግም ፈቃደኛ አይደለም። ግን the right person ለመለወጥ ፍላጎት ያለው ሰው መጀመሪያ ስኪል ይማራል። አንድ ነገር ላይ ኤክስፐርት እስኪሆን ድረስ ስኪል ይማራል። ስኪል ከተማረ በኋላ በዛ ስኪል ቫልዩ ይሰጣል፣ አገልግሎት ይሰጣል ወይም ሰርቪስ ይሰጣል። ሰርቪስ ከሰጠ በኋላ ምን ኢንካም ያገኛል ወይም ምን ይመጣል ማለት ነው። ምንድነው? እኔ እማራለሁ ከዛ ኢንካሙን አገኘዋለሁ። መጀመሪያ ስኪል ይማራል፣ ቫልዩ ያደርጋል ያን ስኪል፣ ከዛ መኒ ወይም ደግሞ ገንዘብ ያገኛል ማለት ነው። ምንድነው? ሀብት በገንዘብ አይጀመርም፣ የሚጀመረው በአእምሮ ነው። ከአእምሯችን ተነስተን ነው ያንን ገንዘቡን ጀነሬት የምናደርገው ማለት ነው። ሌላው ደግሞ ፍሪ ታይም አጠቃቀማችን ለውጣችን ላይ ፋክተር ያደርጋል። ስኬታማ እንዳንሆን የሚያደርገን አንዱ ምክንያት የፍሪ ታይም አጠቃቀማችን ነው። ቲክቶክ ብቻ ሶሻል ሚዲያ ብቻ ስክሮል ማድረግ ሊሆን መሳቅ ብቻ ጊዜያችንን መሳቅ ጥሩ ነው፣ ቲክቶክ መጠቀሙ ጥሩ ነው። ግን እሱ ላይ ብቻ ፍሪ ታይማችንን ማጠቀም ማቃጠሉ እኛ እንዳንለወጥ ያደርገናል። ዝም ብሎ ታይምን ማሳለፍ፣ ምንም ነገር አለማድረግ ማለት ነው። ታይማችንን ቲክቶክ ስክሮል በማድረግ ከልክ በላይ በመዝናናት መሳቅ መጫወቱም ታይም ገደብ ሊኖረው ይገባል ማለት ነው። ምክንያቱም ፍሪ ታይማችን ላይ የምናደርገት እንቅስቃሴ ተወስነናለች። ግን the right person ምንድነው? ፕላን አድርጎ ስለሚጀምሩ ፍሪ ታይማቸውም አዲስ ነገር በመማር የተለያዩ አይነት ስኪሎችን በማዳበር የተለያዩ ኮዲንግ ሊሆን ይችላል፣ አዳዲስ ነገር መማር ሊሆን ይችላል፣ አዳዲስ ሀሳቦችን በመጻፍ ሊሆን ይችላል። ካላቸው ፍሪ ታይም ላይ የሆነች ሰዓት ስኪል ግሮ አፕ ለማድረግ ሊማሩ ይችላል። እቺ ነገራቸው ዲፍረንስ ያመጣል ማለት ነው። ሌላው ደግሞ ፍሬንድ ዞናችን፣ የደካማ ሰዎች ፍሬንድ ዞን ህይወት አጭር ናት፣ አትጨነቅ፣ በቃ ዝም ብለህ ላይፍን ኑራት ብሎ በሚያስቡ ሰዎች የተከበበ ነው። ግን ደግሞ the right person ብለን የምንወስደው አብረን እንስራ፣ እንማር፣ አዲስ ነገር እንወቅ፣ ምንድነው ፖዚቲቭ
ፕላስ ፎከስድ የሆኑ ናቸው። ግን ሌዚ የሆኑ ሰዎች ኔጌቲቭ ኢነርጂ ነው የሚያጋቡባቸው። ተው ህይወት አጭር ነች፣ እንደዚህ አዲስ ነገር ስትሞክሩ ህይወት አጭር ነች፣ ምን አጨናነቅ፣ አትጨናነቅ ምናምን ብለው እናንተን እንትን ያደርጓቸዋል። ግን ዘ ራይት ፍሬንድ ለእናንተ እንስራ፣ ጠንክር፣ በርታ፣ አብረን እንማር፣ ፖዘቲቭ ኢነርጂ ይሰጧቸዋል። ፕላስ ፎከስድ እንድትሆኑ ያደርጓቸዋል። ምንድነው ከማን ጋር እንደምትኖሩ መወሰን አለባችሁ። ምክንያቱም እናንተ ዞራችሁ የዛ ሰው ውጤት ልትሆኑ ትችላላችሁ ነው። እና በመጨረሻ አሁን ደካማ የሆኑ አስተሳሰብ ያለን ሰዎች፣ ለመለወጥ ፈቃደኛ ያልሆኑ ሰዎች መጨረሻ ላይ ስትረስድ እንሆናለን። መጨረሻ ላይ ፕሮግረስ የለም ላይፋችን ላይ፣ ተመሳሳይ ህይወት እናሳልፋለን። እና the right person ግን ስንሆን፣ ለለውጥ ራሳችንን ስናዘጋጅ፣ ኮንፊደንት በራሱ የሚተማመን ሰው፣ ወርኪንግ የሚሰራ ሰው፣ አዲስ ነገር ለመማር ዝግጁ የሚሆን ሰው፣ ግሮ አፕ ለማድረግ ለማደግ የሚያስፈልግ ሰው የሚያደርግ ሰው ለውጥን ስኬትን ማግኘት ይችላል ማለት ነው። አንድ ሰው ጊዜውን ያጠፋል፣ አንድ ሰው ደግሞ ጊዜውን ይገነባል። ሌዚ ፐርሰን ስትሆኑ ጊዜያችሁን ዝም ብላችሁ ማባከን ብቻ ነው። ግን ለነገ የምታስቡ ሰዎች ስትሆኑ፣ ተስፋ የምታደርጉ ሰዎች ስትሆኑ ጊዜያችሁን ትጠቀማላችሁ ናችሁ። እናንተ ከየትኛው ውስጥ ናችሁ የሚለውን ራሳችሁን እንድትጠይቁበት ነው ቪዲዮ። ስልክ ሊቆጣጠራችሁ አይገባም። እናንተ ናችሁ ተቆጣጥራችሁ ልትጠቀሙበት የሚገባው። ልዩነቱ በገንዘብ አይደለም፣ አሁን ባለንበት ስታሰሳ አይደለም የሚወሰነው። ልዩነቱ በምታደርጉት የቀን ቀን ውሳኔ ነው። እና እንደዚህ አይነት እንቅስቃሴዎችን እንድታደርጉ እመክራችኋለሁ። እና መለያ ሀሳባችሁን በኮሜንት አሳውቁኝ። የተለያዩ ሀሳቦችን አነሳላችኋለሁ። የሁልጊዜም ጓደኛችሁ ነኝ። የተለያዩ ሀሳቦችን ለማግኘት የቪዥን ቴክ አባል በመሆን ሰብስክራይብ እንዲሆኑ እላለሁ። ይመቻችሁ እላለሁ። ባባይ